ያርምታቸው ልጆች ከሞቱ በኋላ ማን እንደገደላቸው ለማወቅ 34 አመት ነው የፈጀው። የተፈጠረው ምንድነው? ሁለቱ ትልልቆቹ 17 አመታቸው ነው። ከዛ የሚሰሩት ስራ ደግሞ እርጎ ቤት ውስጥ ነው። እስከ ሌሊት 5 ሰዓት ድረስ ከስተመራቸውን ይጨርሱና እስከ ሌሊት 6 ሰዓት ደግሞ አጻዳርተው ዘጋግተው መውጣት አለባቸው። እና የዛን ቀን የተፈጠረው ምንድነው? ሌሊት 5 ሰዓት ከሆነ በኋላ ሁለት ወንድ ከስተመሮች ይመጡና እርጎ አዘው ቁጭ ብለው መብላት ይጀምራሉ ማለት ነው። ከዛ እነሱ በሩ ላይ ቁልፍ አድርገው መጠበቅ ይጀምራሉ በልተው ጨርሰው እስኪወጡ ድረስ። የቀሩት ሁለቶቹ ደግሞ የ14 እና 15 አመት ልጆች ናቸው። ልክ ሌሊት 5 ሰዓት ሲል ይመጣሉ። እነሱን አብረው አጽድተው ዘጋግተው አንድ ላይ 4 ሆነው ለማደር ማለት ነው። ከዛ ልክ ከመጡ በኋላ ወንዶቹ ይነሱና በሩን ቆልፈው ወደ ኋላ ወዳለ ክፍል ይወስዷቸውና ልብሶቻቸውን አላልቀው አፋቸው ውስጥ የራሳቸውን ልብስ ወጥፈውባቸው አሳስረው ምናምን ነገር እንዲሁም የ14 እና 15 አመቶቹ ልጆች ደፍረው በሁለት የተለያየ ሽጉጥ ተኩሰው ይገደሏቸው ማለት ነው። ይህንን ወንጀል ለመፈጸም ሁለት መሳሪያ ነው የተጠቀሙት እና ከ8 ቀን በኋላ ተመሳሳይ አንደኛው መሳሪያ የያዘ የ16 አመት ልጅ ይታሰራል ማለት ነው። ከዛ ክስ ይቀርብበታል። የማውቀው ነገር የለም። እኔ የዛን ቀን ከሌሎች ወንድ 3 ጓደኞቼ ጋር እየተዝናናን ነበር። የማውቀው ነገር የለም ተባለ። አራቱም ተያዙ፣ ምርመራ ተደረገ። ግን ትክክለኛ ማስረጃ ስለ አልተገኘ አራቱም ይለቀቃሉ ማለት ነው። ከ10 አመት በኋላ ድጋሚ ምርመራ ይጀመራል። አሁንም ተመልሰው አራቱን ወንዶች ነው ያዙት። ምክንያቱም ተቀራራቢ መያዝ የቻሉት ሰዎች እነሱን ስለሆኑ ማለት ነው። ሁለቶቹ በቃ እኛ የምናውቀው ነገር የለም ብለው ግግም አሉ። ከዛ ግን ሁለት የቀሩት ደግሞ የልጆቹንም የደፈር ነው እኛ ነን እያገደል ነው እኛ ነን ብለው ሁለቱ ኮንፈስ አደረጉ። ስለዚህ ሲታሰሩ አራቱም አንድ ላይ ታሰሩ ማለት ነው። ያመኑት ግን ሁለቱ ናቸው። ሁለቱ አላረግንም ብለዋል። ስለዚህ 4 ሆነው አንድ ላይ ታሰሩ እና ግን ምንም አይነት ማስረጃ የለም። የተገኘው መሳሪያ ዲዛይኑ ምናምን ነገር ቁጥሩ ምናምን አላውቅም እንደሆነ እሱ ተመሳሰለ እንጂ ራሱ ልጆቹን ለመግደል የተጠቀመበት መሳሪያ አይደለም። በቃ ያላቸው ማስረጃ ምንድነው? ሁለቱ ልጆች ብቻ እኛንን የገደል ነው ብለው ማለታቸው ነው። ስለዚህ በሁለቱ ልጆች ምክንያት እነዚህ 4 ልጆች የሞት ቅጣት ተፈርዶባቸው ሞታቸውን እየጠበቁ ነው እና ግን ሁለቱ ላይ በቂ ማስረጃ ስላልተያዘ ሁለቱ ይለቀቃሉ። ከዛ ግን ሁለቱ እኛንን ያደረግ ነው ብለው ያመኑት ግን እርስ በርስ እንደ ምስክር ተደርገው አንደኛው የሞት ፍርድ፣ አንደኛው ደግሞ የእድሜ ልክ እስራት ይፈረድባቸዋል። ከዛ ድጋሜ ከ15 አመት በኋላ ለፍርድ ይቀርባሉ። አዲስ ትራያል ተከፍቶ ግን በአሁኑ ምንድነው ጠንከር ያለ ማስረጃ ይዘን ነው የምንቀርበው እነሱ ማድረጋቸውን በሚል ማለት ነው። እና የዛኔ ያልነገርኳችሁ ምንድነው ከሁለቱ ከተደፈሩ ሴት መካከል አንደኛው ውስጥ የወንድ ዘር ፈሳሽ ተገኝቷል። ግን ልክ እንዳልኳችሁ ኦልሬዲ ይሄ እንኳን ከተፈጠረ 10 አመት 15 አመት አጠቃላይ 25 አመት በፊት ስለሆነ በአዲስ ቴክኖሎጂ ማን እንደሆነ ማረጋገጥ ከተቻለ ተብሎ ድጋሚ ቴስት ስትደረግ አራቱም ወንዶች ውስጥ መካከል አልተገኘም። የተገኘው ዲኤንኤ ማች ማድረግ አልቻለም ማለት ነው። ስለዚህ ሁለቱ ኦልሬዲ ተለቋል። አሁን እነዚህ የቀሩት የነበሩት ሁለቱ ተለቀቁና ለዚህ ዲኤንኤ ማች የሚያደርግ ሰው መፈለግ ተጀመረ እና እኔ አሁን ሁለቶቹ ለምን ኮንፈስ እንዳደረጉኛንን ብለው አላውቅም። ያገኙትን ዲኤንኤ ይዘው ገዳዩን መፈለግ ይጀምራሉ እና ፋይናሊ አገኙት እና ያገኙት ሰውዬ ምን አይነት ሰውዬ እንደሆነ ልንገራችሁ። በጣም ብዙ ነገር ከማድረጉ የተነሳ ጽፌው ነው። የሆነች ልጅ ከደበደባት በኋላ በሽጉጥ መታት። ለሱ ደግሞ 12 አመት ተፈርዶበት ነበረ። 4 አመት ታስሮ በአመክሮ ነው ምናምን ነገር በሚል ፈቱት። ከዛ ደግሞ ከ1 አመት በኋላ የሆነች ልጅ ደፈረና ገደላት። ከዛ ደግሞ ድጋሚ 14 አመትን ልጅ ደፈረ። ከዛ ደግሞ የ12 አመትን ልጅ ደፈረ። ከዛ ደግሞ የ13 አመትን ልጅ ደፈረና 12 አመቷንም 13 አመቷንም እናቷንም አንድ ላይ ገደለ። ከዛ ደግሞ ትንሽ ቆየና የ13 አመት ልጅ ለመግደል ሙከራ አደረገ። ከዛ በ1999 በፖሊሶች ፍለጋ ላይ ባለበት ጊዜ ራሱን አጠፋ ማለት ነው። ስለዚህ ያገኙት ሰውዬ የሞተ ሰውዬ ነው። ዲኤንኤው ማች ያደረገው ከሞተ ሰው ጋር ነው። ስለዚህ ኢትስ ፖይንትለስ፣ ጀስቲስ የለውም። ስለዚህ እነዚህን 4 ልጆች ሁለቱን ደፍሮ ከዛ ደግሞ 4ቱንም የገደላቸው ሰውዬ በህይወት የለም ማለት ነው። ስለዚህ there is no justice። ራሱን ያጠፋው ተገሎ እንኳን አይደለም። አናድም? እስቲ እናንተ የተሰማችሁ ስሜት አሳውቁኝ። ይሄን ኬዝ ለሶልቭ ለማድረግ 34 አመት ነው የፈጀባቸው። ከትላንት ወዲያ ነው ምናምን ነገር ነው ገና ሶልቭ ያደረጉት። ኬዙ ማየት ለምትፈልጉ ሰዎች ከታች አስቀምጥላችኋለሁ። ባይ